ፕሬዘንቴሽን ለመስራት ረጅም ጊዜ እየፈጀባችሁና ስልችት ላላችሁ ሰዎች ቆንጆ የሆነ መፍትሄ ይዤላችሁ መጥቻለሁ። እናንተ ወርድ ፋይል ወይም ደግሞ ፒዲኤፍ ፋይል አፕሎድ ታደርጉለትና ራሱ ጥንቅቅ ያለ ፕሬዘንቴሽን ሰርቶ የሚያስረክባችሁ ወይም ቴክስትም ኢሜጅም አንድ ላይ ኮምባይን አድርጎ የሚሰራላችሁ ሲሆን በፒዲኤፍ ወይም ወርድ ፋይል ብቻም ሳይሆን ራሳችሁ ገብታችሁም ፕሬዘንቴሽን ከስክራች ጀነሬት ማድረግ ትችላላችሁ። የዌብሳይቱ ስም gamma.app ይባላል። እዚህ ዌብሳይት ላይ ከገባችሁ በኋላ ሳይን አፕ ታደርጋላችሁ። ቀጥሎ ልክ እንደዚህ ሶስት አይነት እንትኖች ያመጣላችኋል። ፔስቲንግ ቴክስት ጀነሬት እና ኢምፖርት ፋይል ወይም URL ይላል። ፋይል ኢምፖርት አድርገን ወደ ፒዲኤፍ እንዲቀይር የምንፈልገው ኢምፖርት ፋይል የሚለውን ነካለን። ሶ እዚህ ጋር ፋይላችሁን አፕሎድ ታደርጋላችሁ። አፕሎድ ፋይል የሚለውን ክሊክ አድርጋችሁ እናንተ ፕሬዘንቴሽን መስራት የምትፈልጉትን ወርድ ወይም ፒዲኤፍ ፋይል ነክታችሁ ኦፕን ትሉታላችሁ። ሶ አፕሎድ ካደረገ በኋላ በዚህ መንገድ ያመጣላችኋል። ፕሬዘንቴሽን ዌብ ፔጅ ወይስ ዶክመንት ነው የምትፈልጉት ይላችኋል። ፕሬዘንቴሽን የሚለውን ነክታችሁ ኮንቲኒው ትሉታላችሁ። ሶ አንዳንድ ዲቴይሎችን ካስተካከላችሁ በኋላ ኮንቲኒው ትሉታላችሁ። ሶ እዚህ ላይ የተለያየ ቲሞችን ወይም ቴምፕሌቶችን ያስመርጣችኋል። እናንተ የምትፈልጉትን አይነት ስታይል ትመርጡና ክሊክ ታደርጋላችሁ። ጀነሬት የሚለውን ክሊክ ታደርጉታላችሁ። ሶ ልክ እንደዚህ በትንሽ ስቴፖች በቀላሉ ይሄን የመሰለ ፕሬዘንቴሽን ጀነሬት ማድረግ ትችላላችሁ ማለት ነው። ለተጨማሪ ቲፖች ፎሎ ማድረግ እንዳትረሱ።